የእርስ በርስ ግጭት ውስጥ የምትገኘው ሱዳንን የብሔራዊ ጦር የሚመሩትና የአገሪቱ ፕሬዝዳንት የሆኑት ጄኔራል በዛሬው ዕለት ጉድ መሆናቸው ነው የተሰማው። በመድኃኒት ስም ሲጓጓዝ የነበረ 13 ሚሊዮን ዶላር አውጥተው የገዙት የጦር መሳሪያ በኤምሬት በቁጥጥር ስር እንደዋለም ተሰምቷል። የዩናይትድ አረብ ኤምሬት የጸጥታ ኃይሎች በሱዳን ግጭት ለጄኔራል አልቡርሃን ጦር በሰብአዊ እርዳታ ስም ሲላክ የነበረ ግዙፍ የጦር መሳሪያ ጭነትን በቁጥጥር ስር መዋላቸውን ተናግረዋል። መሳሪያዎቹ የሕክምና ቁሳቁስ በሚል በሐሰተኛ ሰነድ እንዲጓጓዙ ተደርጎ የነበረ ቢሆንም ግን የኤምሬት የጸጥታ አካላት በጥርጣሬ ፍተሻ በማካሄዳቸው የሚከተሉት ይዘት ያላቸው የጦር መሳሪያ በውስጡ አግኝቷል። ክላሽንኮፍ ጠመንጃ፣ መትረየስ፣ የእጅ ቦምብ፣ በሚሊዮን የሚቆጠሩ ጥይቶችን ጨምሮ የተገኙ ሲሆን አጠቃላይ ግምታቸው 13 ሚሊዮን ዶላር እንደሚያወጣም ተነግሮለት ከዚህ ህገወጥ ዝውውር ጋር በተያያዘ 19 ግለሰቦችና 6 ድርጅቶች መለየታቸውን የሀገሪቱ አቃቢ ህግ አሳውቋል። እስካሁን ድረስ በጉዳዩ ላይ ከተጠረጠሩ 12 ዋና ዋና ተጠርጣሪዎች መካከል 9ኙ በቁጥጥር ስር ሆኖ ምርመራ እየተካሄደባቸው እንደሚገኝም ነው የተገለጸው።